ፍቅር ይዞኛል አለች ሄለን። ስለሱ እያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ። ባገኘና ባናግር ደስ ይለኛል። የከሳሿ የአቶ ወርቁ አይተነው ፍቅር የእውነት የርቀት ፍቅር ሁላ ያዘኝ መሰለኝ። የእውነት ደወለ። ሰሞኑን እንግዲህ ያሉባልታ ድፍረት ፈጽመሻል ተብሎ ሄለን ተከሳ ፍርድ ከተፈረደባት ወዲህ እያነቡ እስክስካ የመሰለ አይነት ቆይታ ስታሳየን ነበረ። አንድ ቀን ስትጨፍር፣ አንድ ቀን ስታለቅስ፣ አንድ ቀን ስትስቅ፣ ሌላ ቀን ደግሞ ተነስታ ድንጋይ ተሸክማ ይቅርታ ስትጠይቅ በጣም ስታወዛግበንና ይሄንን ፍርድ አልቀበልም፣ ይሄንን ብር ከፋይ ከተባልኩ ወደ ሀገር እገባለሁ፣ እህት ወንድሞች አሉኝ፣ የሐረር ሰው ነኝ፣ እንደፈለኩ እየቀም ተዝናንቼ እኖራለሁ እያለች ነበር። አሁን ደግሞ እንደምታዩት የአቶ ወርቁ አይተነው ፍቅር ይዞኛል እያለች የፍቅር ዜማዎችን እያዜመች ፍቅር ያስከስሰኛል ወይ ፍቅር ያስፈርድብኛል ወይ ቆይ እኔ ሳፈቅርም ተናግራችሁኝ ሌላም ነገር ስናገር ተናግራችሁኝ ችሉታላችሁ ወይ ማፍቀር የሚያስከስስ ከሆነም ክሰሱኝ እያለች ትገኛለች። እንደተመለከታችኋት እንግዲህ ሄለን ሌላ ዓለም ላይ ነች። እኔ ግን አንዳንዴ በጣም ታዝናናኛለች፣ ፈታ ትላለች፣ ድንገት ታዝናለች፣ ድንገት ትዝናናለች። በቃ የሆነ የራሷ ዓለም ውስጥ ያለች ሰው ትመስለኛለች እና አንዳንዴ ደስ ትለኛለች። በነገራችን ላይ ውጪ እየጠበቅኩኝ ውጪ ስጠብቁ ስለዛ ሰው ብቻ ነው የምታስቡታል። ኖርዌይ መጥቶ በሬን ያንኳኳል ብላ ነው ማለት ነው ውጪ እያየች የምትጠብቀው። ጋይስ ስለዛ ሰው ብቻ ስታስቡ እንዴት ነው ይሄ ነገር? አደጋ አይደለም? አደጋ ይፈጠር። እኔ የምለው ግን ተከሳም ተፈርዶባትም ያ ሁሉ ነገርም ተደርጋ እንዴት ነው ማትፈራው? አሁንም በግዴለሽነት እያወራች ነው ያለችው። እኔ ብቻ አልገባኝም እውነት። የሆነ አይደለም ውጪ ስጠብቁ ብቻ የለም ያን ሰው ተደጋጋሚ አይምሯችሁ ላይ ያሰባችሁት ወደ ሌላ ነገር። ጋይስ አደጋ እንዳይፈጠር በጊዜ ገብታችሁ አናግራችሁ ጨርሰን እኔም ወደ ቶፒኬ እናንተም ወደ ካልኩሌታችሁ ብትሄዱ አይሻልም? ክሱን ወደ ስምምነት ለማምጣት እየጣረች ነው ማለት ነው። አለበለዚያ እናንተ የጥላቻ ክስ እኔ የፍቅር ክስ ይዤ ፍርድ ቤት እንዳልቀር። ዴዚን ሰላም ልላሽ ነው። አንተንም ሰላም ልላህ ለመጣስ ዴዚን ሰላም ለሚመጣው ሰላም እኔ ሰላም አይደለም የመጣው እሷን ሰላም ለሚመጣው ቴንኪ ሶ ማች። እንዴት ነሽ? ደህና ነሽ የኔ ቆንጆ? ዛሬ መስራት አስወጣኝ። አስወጣሽ? ማን አባሽ ገረቀኛ መገዛ ቤቴ እንዴ? ባለቤትን አልፈው ጎረቤት ምን ጉድ ነች? ዴዚ እንግዲህ ከሶሻል ሚዲያው ጠፋ ብላለች። አንዳንዴ የሚገባው አሞራው ነው፣ እሷ ከኋላ ሆና ነው የምትቀመጠው፣ ወይም ደግሞ ድምጿ ነው የሚሰማው። አንዳንድ ሰዎች እንግዲህ ይሄንን ሲያዩ ያችን የመሰለች ልጅ ከሶሻል ሚዲያ ያጠፋት እሱ ነው፣ ይሄ የአሞራው ተጽዕኖ ነው፣ ልጅቷን እየጎዳት ነው እያሉ ይገኛሉ። ዴዚም እንዳረገዘች ይታወቃል ትምህርቷን ሳትጨርስ። ይህንንም ጉዳይ ብዙ ሰዎች ቢቃወሙም እኛ እንዋደዳለን አብረን እንኖራለን እያሉ ነበር። አሁን ግን ያሉበት ሁኔታ ይሄ ነው። አንድ ሰው እረፍት ፈልጋለሁ ካለክ እረፍት ፈልጋለሁ። ለመውለድ መረጋጋት ነበረባቸው። መውለድና ልጅ ማሳደግ እንዳሰቡት ቀላል ላይሆን ይችላል። እሷ ደግሞ ገና ሕፃን ልጅ ነች። የሳምሪና የፋኒ ነገር ነው የሚሆነው። እንደዛ ሲሆን እንደውም ሳምሪ ጠንካራ ነች፣ ኮሌጅ አንድ ሁለትም ብላለች፣ ተቋቁማለች፣ ጀግና ነች። ዛሬ እንደሷ እንኳን መቋቋም አትችልም እችኛዋ ልጅ፣ ቢኮዝ በጣም ልጅ ነች፣ ሕፃን ነች። አንተ ያልካትን ነገር ብቻ ነው እሺ ኦኬ ምናምን የምትለው። ይኸው ልትመጣ ነው
ሁለት አበባ ልትሄድ ነው ልሸኛት ነው ሁለት አበባ እኔ ጋር መጣች እኮ ይሄው አብረን ላይቭ ነን ሁለት አበባ እንደምትለው መውለጃውም ቀላል መስሎሃል አንተ እርግዝናውን ቀላል መስሎ እናትዮ ይሄ ታይቷት ነበር ያበደችው ልጅ ወለደች ማለት አንድ ነገር ልንገራችሁ ከብዙ ነገሯ ታግዳ የምትኖርበት ጊዜ ነው ወደድሽም ጠላሽም ኔጌቲቪቲ ልሰጣቸው አልፈልግም ግን ምን ሀፕን እንደሚያደርግ ይሄ ወድሻለሁ አፍንጫ መሸታተት አይቀጥልም ራይታችን አፍንጫ ነው መታሸቱ ለምን እንደሚበላሽ ታውቃለህ ለኢትዮጵያ ሀገር ለምን እንደሚበላሽ ነገር ልጅ ስለምትይዝ ለምንድን ነው አሁን እኮ ይኸውልህ አሁን እኔ ልጆች እኮ ካሉ እኮ እንደፈለክ ወተክ መስራት አትችልም በልጅክ ስኬጁል ነው የምትሆነው ዴኬር ቤቢሲተር በጣም ኤክስፔንሲቭ ነው ለአንድ ልጅ $50 ነው በቀን የምከፍለው ደግ ቤቢሲተር ካገኘክ ከዛም በኋላ ቤት ያስፈልጋታል ሃውሲንግ ያስፈልጋታል አትሊስት ዋን ቤድሩም ሃውሲንግ ያስፈልጋታል ሰርቨር ናት እቺ ልጅ ትንሽ ሬስቶራንቱ ሰርቨር ናት ካልቀየረች ስራውን ሶ እንዴት ነው ህይወትን ሜክ የምታደርገው በቲክቶክ በሚለመን ገንዘብ ደግሞ ተስፋ ተደርጎ ህይወት አይቀጥልም ይሄ የዛፍ ላይ እንቅልፍ ነው ይሄ የኢንተርኔት ገንዘብን ተስፋ ተደርጎ ህይወት አይቀጥልም ስለዚህ ሙቭ ብታረግ ባይነኝ እሱ ወዳለበት ሀገር ሙቭ አድርጋ አብረው ስትራግል አድርገው እዚህ ወልዳ ማለት ነው እሱ ያለበት ሀገር ነገራቸው እስከ ሚስተካከል ድረስ እዛ ሙቭ ብታረግ ደስ ይለኛል አሁን ኔጌቲቭ ነገር አስሊካሽን ኮንተንት ነው ይሄ ምናምን ብዙ ነገር ልል ይችላል ግን ኃጢያት ነው እርጉዝ ሴትን ስትረስ ማድረግ አልፈልግም ቀዳዳ ከንፈርሽን ባዝሊን ብትቀቢው ማታ ትሪት ብታረጊው ኖሮ አብሽ እዚህ ሲቀደድ ብሎ ነበር በጸሎታቸው አስቡን እሷንም በጸሎት አስቧት እኔም በጸሎት አስቡን ለሁለታችንም ጸሎት አድርጉልን ደስ ኦኬ በጣም እንወዳቸዋለን በጣም እናከብራቸዋለን ምንድን ነው የሚባለው ሌላው ፋን የሚባለው ሌላው ፋን ከእናንተ እንዲማሩ አድርጉ እሺ